መስከረም 2009 ዓመተ ምህረት ኦሮሞ ከአማራ ወንድሙና ከሌላው ኢትዮጵያ ህዝብ ጋር አልተመቸኝም ያለውን መንግስት ሊጥል የሚታገልበት ዓመት ነው። ኢሬቻ ደረሰ። ኖራር ሰዴ ባሉባት የኦሮሞ ህዝብ ቢሾፍቱ በሚላት በልማድ አነጋገር ቆሪጥ በሚገኝባት ቅምጥል ከተማ ተሰባስቧል። በዚያ የማይፈለገው ሆነ። የቢሾፍቱ ገደል ብዙ የኦሮሞ ልጆችን ዋጠ። ቴዎድሮስ ካሳሁን ገርማሞ ቴዲ አፍሮ በአመቱ የመጨረሻ ወራት ባስደመጠው ኢትዮጵያ የተሰኘ አልበም ውስጥ በኦሮምኛ አናኛይቱ በአማርኛ ለኔ ገው ብሎ ዘፈነ። ይህ ሙዚቃም በቀጥታ ለኦሮሞ ህዝብ ያለውን ፍቅር ያሳየበት ነው ይባላል። መነሻ የሆነው ደግሞ የሙዚቃ አቀናባሪው አቤል ጳውሎስና የሚስቱ የዚያች ዕለት ክፉ አጋጣሚ ነበር። ኢሬቻ እየተከበረ ነው። ቴዲ አፍሮ ኢትዮጵያ የተሰኘ በዚያው በ2009 ዓመተ ምህረት ለህዝብ የደረሰ አልበሙን በመስራት ላይ ነበር። የአልበሙን አብዛኛውን ሙዚቃ ያቀናበረለት አቤል ጳውሎስ መሆኑ ይታወሳል። የዚህ አቀናባሪ ሚስት ደግሞ ኦሮሞ ናት። ኢሬቻን ለማክበርም ወደ ቢሾፍቱ ተጉዛ ነበር። በዚያ ክፉ አጋጣሚ ከቴዲ አፍሮ ጋር አብሮ የነበረው አቤል ጳውሎስ ኢሬቻ ሊያከብሩ በወጡ ሰዎች ላይ የደረሰውን ጉዳት ሰማል። ባለቤቱም እዚያው ነችና ክፉኛ ተጨንቆ አትመጣም ወይ ምን ነው ቆየች ያለ ይጨነቃል። ቴዲ አፍሮ ምን ሆነ ነው ብሎ ጠይቆ ሚስቱ በቢሾፍቱ አደጋ የተዋጠችበት አቤል ጳውሎስ ሁሉን ነገር ያጫውተዋል። በዚያ አቻፍታ ነበር ቴዲ አፍሮ አናኛይቱ የተሰኘ ሙዚቃውን የቋጠረው። ቴዲ አፍሮ የጓደኛውን ጭንቀት ዝም ብሎ ማለፍ አልፈለገም። በዚያው አጋጣሚ ለተሰው የኦሮሞ ወገኖቹ መታሰቢያ ይሆን ዘንድም አና ለሚኮ እያላዜመ እኔን ወገኔ አናኛይቱ ለኔ አርገው ማለቱ ነበር። አይሰለቸኝ እኔ አንቺን ለመጠበቅ ልቤ ጓጉቷል እንጂ ምክንያቱን ለማወቅ እያለም የጓደኛውን የአቤል ጳውሎስን ህመም ታሙለታል። አቤል ጳውሎስ ሚስቱን መጠበቁ አልነበረም የታከተው ምን ሆና ነው የሚለው ጭንቀት እንጂ። ቴዲ አፍሮ ያን ስሜት ለመግለጥ በሙዚቃ ላይ ደስ የሚሉ ለዛ ያላቸው የኦሮምኛ ስንኞችን ተጠቅሟል። መታስ ቢሆን ቀርታስ ቢሆን እያለ ለሰጋው ጓደኛው መታስ ቢሆን ጆሌ ይላል። መታስ ቢሆን ጆሌ ኢጆሌ የሚለው ቃል በኦሮምኛ ህፃናትን ይወክላል። ሙዚቃው ላይም የሰፈሩን ህፃናት መታስ ቢሆን ሂዱና አይታችሁ ንገሩኝ ብሎ ይልካል። ሙዚቃው አኩማ ባቴ ሀፍቴ ጎደነረቲ ኩፍቴ ሀፍቴ የሚሉ ስንኞቹም አሉበት። ቴዲ አፍሮ በዚህ የኦሮምኛ ግጥሙ ላይም ወጣ ቀረች ጎዳናው ላይ ወድቃ ቀረች እያለ አገራማን ብለው የኢሬቻን በዓል ለማክበር ወድቀው የቀሩትን ወገኖቹን አስቦበታል። ቴዲ አፍሮ ለኦሮሞ ህዝብ ከዚህም በላይ ነው። ጥቁር ሰው በተሰኘው ዝነኛ ሙዚቃ ውስጥ የኦሮምኛ ቃላትን ተጠቅሟል። ለኦሮሞ ግን ሌላ ሁነኛ ታጋይ ነበረው። ሃጫሉ ሁንዴሳ ቦንሳ ይባላል። ከነገራችን ጋር ቴዲ አፍሮንና ሃጫሉ ሁንዴሳን እንደ ባላንጣ የሚያዩ ጥቂት የሚባሉ አይደሉም። ሃጫሉን የሚወድ ቴዲ አፍሮን አይወድም። ቴዲን የሚወድ ሃጫሉን ይጠላል ተብሎ ይታሰባል። እነዚህ ሁለት የህዝብ ምልክቶች በአስተሳሰብና በታሪክ አረዳዳቸው ቢለያዩም የተሰመረባቸው መስመር ግን ከዚህ ያለፈና ነፃ ሐሳብ ሊያራምድ ከሚገባው ማህበረሰብ የሚጠበቅ አይደለም። ሃጫሉ ሁንዴሳ በኤልቲቪ እንግዳ ሆኖ ቤቲ ታፈሰ ጥያቄዎቿን ወርውራለት ነበር። አንዴ ቤቲ ሃጫሉን የዘውግና ታሪክ አረዳዳችሁ ይለያያል ከሚባለው ቴዲ አፍሮ ጋር የመስፈን እድሉን ብታገኝ ትዘፍናለህ ወይ ብላ ጠየቀችው። ሃጫሉም ከፊቱ የቀረበለትን ውሃ ተጎንጭቶ አዎ በማለት መለሰ። አዎ የምትለው መልሱ ያላስደሰታት ቤቲ ማይክ እየተቀባበላችሁ የምትል ነገር አነሳች። አዎን ዘፍነንም እናውቃለን እኮ ካንዴም ሁለቴ በአዲስ አበባ ኤግዚቢሽን እና በሚሊኒየም አዳራሽ አንድ ማይክ ተቀባብለን ዘፍነናል በማለት ሲመልስ አሁንም በውስጡ ያሰበችው ያልተመለሰላት በሚመስል መልኩ ቤቲ ታፈሰ ማለት የፈለኩት አሊ ቢራና መሐመድ አህመድ እንደዘፈኑት በማለት ዙሩን ታከረዋለች። ሃጫሉም ረጋ ብሎ እኔ በምረዳው መንገድ ከመጣ ችግር የለብኝም፣ እኔ በማምንበት ሐሳብ ከተስማማ አብሮ ለመስፈን ችግር የለብኝም፣ ደመኞች አይደለንም በማለት መልሷል። በመልሱ ቤቲ የልቧ አይድረስ አይታወቅም። ሆኖም ዘፈኑን ትሰማለህ ወይ የሚል ጥያቄ ቀጥላ አነሳችበት። እንኳን የቴዲ አፍሮን የማሊን ዘፈን ሰማለው ሙዚቃ ይሁን እንጂ የምትል አጭር መልስ ሲጥል ቤቲ ካላችሁ የአመለካከት ልዩነትና መቃረን አንጻር ነው የጠየቅኩ ያለችው ያፉን አውርቶ ሳይጨርስ ነበር። ሃጫሉም ምናልባት እሱ የሚያነሳቸውን ሐሳቦች ለሱን ተወውና ጥበባዊ ችሎታውን የዜማ ድርሰቱን አደንቃለሁ፣ ሐሳቡን ባልደግፈውም ሐሳቡን የሚገልጽበት መንገድም ማለትም ግጥም አጻጻፉን አዳምጠዋለሁ በማለት መልሶላታል። ሃጫሉ በሌላ ቃለ መጠይቁ ላይ ደግሞ ከቴዲ አፍሮ ዘፈኖች
ሙዚቃ ህይወቴ የሚለውን ዘፈኑን እንደሚወድለት ተናግሮ ያውቃል። ቴዲ አፍሮ ስለ ሃጫሉ ያነሳበትን አጋጣሚ ባናስታውስም ህልፈቱ በተሰማ ጊዜ ልባዊ ሀዘኑን ገልጿል። እነዚህ ሁለት ድምጻውያን የሀገሪቷ ፖለቲካ ላይ ዳንኪራ ረግጠው ማርሽ መቀየር ያስቻሉ ናቸው። የቴዲ አፍሮ ያስተሰሪያል ዘፈኑ የ97ቱ ምርጫ ሳውንድ ትራክ ወይንም ማጀቢያ ሙዚቃ ተደርጎ ሲቆጠር የሃጫሉ ማለንጂራና ጌረርሳዎቹ ከለውጡ መሪ ግንባር ቀደም ተደርጎ ለሚቆጠረው የቄሮ ትግል እንደ ማጀቢያ ሙዚቃ አገልግለዋል። የህዝብን ቁስል ለማከክ ሙዚቃን ጥፍር አድርገው ሁለቱም ተጠቅመውባታል። ስማቸው ከመንግስታት አፍና አእምሮ ውስጥ አይጠፋም። ሁለቱም አስፈሪውን ህወሓት አፍንጫው ስር ሆነው ተሟግተውታል። አሜሪካ ላይ ቁጭ ብለው አላቅራሩም። ቴዲ አፍሮ ምን ይዤ ልመለስ ወደ እናቴ ቤትና አልሄዳለ እግሬ አልሄዳለ እያለ ከስደት ለመመለስ የማትመቸውን ሀገራችንን ሲገልጻት ሃጫሉ ብየ ኦርማን ደቁን ነመንዲቡ ገሉን ነመዲባ በግርድፉ የሰው ሀገር መሄድ ሳይሆን መመለሱ ነው የሚከብደው እያለ ዞሮ ለማየት አለመድላቷ ላይ ተቀኝቶባታል። ላመኑበት ሀሳብ በላቀ የጥበብ ደረጃ ሀሳባቸውን አደራጅተው በመግለጽ እንቁ የህዝብ ልጆች መሆንም ችለዋል። ታላቁን የጥቁሮች ኩራት የሆነውን የአድዋን ድል አንዱ በአማርኛ አንዱ በአፋን ኦሮሞ ከሽነውታል። ሃጫሉ ሁንዴሳ ስለ አድዋ ባቀነቀነበት ሙዚቃው አይደለም የኦሮሞ ጀግና የኦሮሞ ፈረስም ሊወደስ ይገባዋል የሚል ጽንሰ ሀሳብ አንስቷል። ሃጫሉ የሙዚቃውን ሀሳብ ለማንሳት ያነሳሳውን ምክንያት ሲገልጽ አድዋ ላይ ኢትዮጵያ ሁሉም ብሔር ብሔረሰብ ሁሉም ማህበረሰብ ደሙን አፍሶ አጥንቱን ከስክሷል። ነገር ግን የሚዘመርላቸው ጥቂቶች ናቸው። ለዛም ነው ያልተዘመረላቸውን የኦሮሞ ጀግኖችና ፈረሶችን ለመዘከር የተነሳው ሲል ተደምጧል። ስለ አድዋ ባቀነቀነው ዘፈኑ ባያይ አይኔ ብረቱ ያውቃል ስለ እውነቱ እንዲል ቴዲ አፍሮ ሃጫሉ በዘመኑ ተወልጄ ሳይሆን የማውቀውን ታሪክ ነው የሚዘፍነው የሚል ሀሳብ አክሏል። ኢጆሌም ቢያኮ ጀጀባዳ መሌ በቴዲ የአድዋ ዘፈን ውስጥ የምታስተጋባ የኦሮምኛ ሀረግ ናት። ቴዲ አፍሮ ስለ ኢሬቻ አንዲት አጋጣሚ በሙዚቃው የዘመበትንና በኦሮሞ ቄሮዎች ትግል ወቅት ሁሉ ነገራቸው የነበረውን ሃጫሉ ሁንዴሳን ስለ ቴዲ አፍሮ የተናገረውን አቀናጅተን ያስደመጥንበት ዝግጅት ተጠናቋል። ሰናይ ጊዜ